በየትኛውም ስፍራ ሆናችሁ ይሄን ድምጽ እየሰማችሁ ያላችሁ ሰዎች ማቴዎስ ምዕራፍ 8 ቁጥር 5 ላይ 100 አለቃ ሰው ወደ ኢየሱስ መጣና ብላቴናዬ ሽባ ሆኖ በቤት እየተሰቃየ ነው አለ። ለኢየሱስ ነገረው። ኢየሱስ እኔ መጥቼ ፈውሰዋለሁ ሲል 100 አለቃው እንደዚህ አለ፣ በቤቴ ጣራ ልትገባ አይገባምና ቃል ብቻ ተናገር ብላቴናው ይፈወሳል አለ። በዚህ ሰውዬ እምነት ኢየሱስ እጅግ በጣም ተደነቀና ተገርሞ በእስራኤል ስን እንኳን እንደዚህ አይነት ያለ እምነት አላገኘውም አለ። አንድ ነገር ልንገራችሁ፣ በጣም የሚገርማችሁና የሚደንቃችሁ ልጁ እዛ ሳይመጣ ቃል ብቻ ተናገር ብሎ 100 አለቃው ልጁ ባለበት መፈወስ እንደሚችል ከኢየሱስ በሚወጣው አፍ ቃል መፈወስ እንደሚችል አምኖ ተናገረ። ብላቴናው ሳይመጣ ባለበት ስፍራ ተፈወሰ። ዛሬ አንድ በኢየሱስ ስም በእናንተ ሕይወት ላይ የሚናገረው ቃል የእናንተ ጉዳይ የትም ቦታ ይሁን፣ እናንተ ከጉዳያችሁ ርቃችሁ ይሁን፣ በጌታ በኢየሱስ ስም እንደዚህ ቃል ግን በእናንተ ላይ እናገራለሁ። የእናንተ ጉዳይ በየትኛውም አካባቢና በየትኛውም ቦታ ቢኖር በኢየሱስ ስም ዛሬ ይፈወሳል። በኢየሱስ ስም ዛሬ ይስተካከላል። በኢየሱስ ስም ዛሬ ወደ ቀድሞ ስፍራ ይመለሳል። የወደቀ ቢኖር ይነሳል፣ የጠፋን ቢኖር ይመጣል። የትኛውም የጨነገፈ ጉዳይ ቢኖር እንደገና ይስተካከላል። አሜን ብላችሁ ተቀበሉ። በኢየሱስ ስም አሜን።